ቤታችን ውስጥ መርህግ ነበር ቤት ውስጥ ያንዳንዱ ነገር በዳን ጊዜ እንግዲህ ዘመኑ ረጅም ቢሆንም ቴሌቪዥንም ሩቅ ነገር ቢሆንም ቴሌቪዥን እንኳን ለዜና እንዲከፈት ነው የሚፈልገው መሰረታዊ ነገር ካያችሁ ግዚያችሁን ባግባባት በሚጠቅማችሁ ነገር ላይ ትምህርት ካላችሁ ጥናታችሁን አጥሩ መቅራት ካለባችሁ ቁሩ እናንተም በሚጠቅማችሁ ነገር ላይ ቢዚ ሆኑ ዛሬ ያልመሰረታችሁትን ነገ ታገኙትን ብሎ ያምን ነበርና እሱም አንድ ያ ነው ሁለተኛ ልዩ ትኩረት ሰጥቶ በየቀኑ የራሳችን ፕሮግራም ነበር የሐዲስ ፕሮግራም የነብዩ ሰለላሁ ዐለይሂ ታሪክ ፕሮግራም የሷሃባዎቻቸው የሐዋርያዎቻቸው በህይወት ያሳለፉት ለስልምና የከፈሉትን ዋጋ የሚያሳይ ታሪኮች በየቀኑ ትምህርት ይሰጣል ቁርአን ተፍሲር ይደረጋል ምናምን እርስ በራሳችሁ ነው የምትማማሩት አባታችን ነው የሚያስተምረው እኛ ተማሪዎች ነን ቅራአትን መሰረት ያስተማረን እሱ ነበርና ቁርአን ተፍሲር ከጧት ከሰላት በኋላ ተደርጎልን ነው ከትምህርት ከመውጣታችን በፊት ተፍሲርን ሰማለን ለተወሰነ ሰዓት ቁርአን ከቀራን በኋላ እሱ ያንድኛችን የቀራነው የቁርአን ምዕራፍ ትርጓሜ ነገርን ነበር ዛሽ ላይ ያንን ይዘን ነው እንግዲህ ወደ ትምህርት የምንወጣው እንደዛ አይነት ሁሉ ጊዜ የህይወት አካል እንዲሆን ያደረገ ለዛ ነው በምንም መልኩ ውስጥ ብታልፊ እንዳጠፊ የሚጠብቅሽ የሆነ መሰረት የሆነ ነገር ህይወታችን ላይ እንዲቀመጥ አድርጓል አላህ ጀዛውን ይክፈለው የአይነት ነገር አለ እንዳልሽው ዛሬ ልጆቻችን ላይ በዛ ልክ ነው እየሰራሁ ነው በያላስም የብዙ ኃላፊነቶች ጫና መደራረብ ልጆችን በዛ ልክ ላናስሄድ እንችላለን ግን ትልቁ ትኩረታችን ቤታችን ውስጥ ይሄ ዲን የህይወት አካል እንዲሆን እምነቱ የህይወት መሰረታቸው እንዲሆን ከትንሾቹ ልጆች ጀምሮ እያንዳንዱ እንቅስቃሴያቸው እምነቱን መሰረት ያደረገ እንዲሆን እናደርጋለን በልጅነታቸው ሶላት እንዲጀምሩ ቁርአን እንዲቀሩ ያንንም ደግሞ ትሪት ያደረገን እየተከታተልን የደረሱበትን ያየን ያገዘን እንሄዳለን አሁንም እንደዛው ነው ማደርገው ልጆችም አልহামዱሊላህ ኦልሞስት ሁሉም በሚባል ደረጃ መሰረታዊ የሆኑ የዲን ዕውቀቶች ከልጅነታቸው ጀምሮ ህፃኑን ልጅ ብትጠይቂ የሆነ ነገር ያውቃል ያን ነገር ያሰረጽን ነው ምን ሄደው ምክንያቱም ህይወታቸው ከዛ ከተለየ በተለይ አሁን ባለው ዘመን ውስጥ ህይወታቸው ከዛ ከተለየ አደጋ ላይ ሊወድቁ ስለሚችሉ መሰረታቸውን ይያዙ ካልወጡ ፈተናው ከባድ ስለሚሆንባቸው የውጭ ዓለም ያንን ይዘው መውጣት አለባቸው ብለን ያቅማችንን እንሰራለን አልহামዱሊላህ